እግዚአብሔርን ታምኑታላችሁ? አምናችሁት ስንት ጊዜ እግዚአብሔርን መጠበቅ ትችላላችሁ? አሁን የምነግራችሁ ታሪክ እምነታችን የበለጠ ጽናት እንዲኖረው ማድረግ የሚችል ትልቅ ታሪክ። አምላካችን እግዚአብሔር በፍጥረት ታሪክ ውስጥ ምድር በውሃ ስትጠፋ ያዳናቸው ሰዎች ነበሩ እና ከነዛ ሰዎች መካከል ዋነኛው ኖህ ነው። ጌታችን ለኖህ ምድር በውሃ ትጠፋለች፣ ስለዚህ መርከብ ስራ አለ እና ኖህ መርከብ መስራት ጀመረ። በነገራችን ላይ የሆነ እንደ ተረት ከሆነ የምትሰሙት ይሄንን ታሪኩ ብዙ አያስተምራችሁ። እስኪ ቆይ እኔ ጥያቄ ልጠይቃችሁ። እግዚአብሔር አሁን ምድር በውሃ ልትጠፋ ነውና መርከብ ስሩ ቢላችሁ ትሰራላችሁ? ኖህ መርከብ መስራት ጀመረና በጠራራ ፀሐይ በረሃ በሆነ ከተማ መካከል መርከብ መስራት ምን ይሉታል? ኖህ መርከብ ሲሰራ ሰዎች ምን እያደረክ ነው አሉት። መርከብ እየሰራው ነው። ለምንድን ነው መርከብ የምትሰራው? አይ እግዚአብሔር ስራ ብሎኛል። ለምንድን ነው ስራ ያለ? ምድር በውሃ ልጠፋ ስለሆነ። ሳቁበት፣ ቀለዱበት፣ ተረቡት። አቤት በዚህ ዘመን ደግሞ ቢሆን አስቡት። በየሶሻል ሚዲያው በቃ በደንብ ነው አይደለ የምንቀልድበት። እግዚአብሔር ካለ አይቀርም ያለውን ማድረግ አለብኝ ብሎ ነው መርከብ መስራት ጀመረ እና መርከብ እየሰራ የሚገርማችሁ 1 ዓመት 2 ዓመት አይደለም የሚቆዩ። እስኪ እግዚአብሔር የሆነ ነገር ብሏችሁ ዓመት ያክል ጠብቃችሁት እግዚአብሔር ባያደርግላችሁ ምን ይሰማችኋል? ለምሳሌ ልጅ ትወልዳላችሁ ብላችሁ እግዚአብሔር እሺ ብላችሁ 1 ወር ጠበቃችሁ አልወለዳችሁ፣ 1 ዓመት ጠበቃችሁ አልወለዳችሁ፣ 5 ዓመት ጠበቃችሁ። ቆይ 5 ዓመት ትጠብቃላችሁ ቀድሞ ነው? አይ እግዚአብሔር የሚባል አምላክ የለም ድንቄም አምላክ እኔ ላይ የሚቀልድ አምላክ ብላችሁ በእርግጠኝነት ሁላችሁም ከእግዚአብሔር ጋር ትጣላላችሁ። ኖህ ግን በትዕግስት እግዚአብሔርን ጠበቀ። 1 ዓመት የጥፋቱ አልመጣም፣ 5 ዓመት አልመጣም፣ 20 ዓመት ላይ ሰው አይሰለችም? እግዚአብሔር ከተናገረ እኔ እግዚአብሔርን አምናለሁ ያለው ይሆናል። ቅዱስ ዳዊት እንዳለው ሜረነበ በእግዚአብሔር ወዘንተ ክመ ሰማይ፣ እግዚአብሔር አንድ ጊዜ ተናገረ እኔም ይህን ብቻ ሰማሁ ይላል ቅዱስ ዳዊት። እና እግዚአብሔርን እሰማዋለሁ ካለ ያደርጋል። ስለዚህ እግዚአብሔርን እንጠብቃለሁ አለ። የኖህ ሰፈርተኞች ስለ ኖህ ሲናገሩ እዚህ አካባቢ አንድ እብድ አለ ስሙ ኖህ ይባላል መርከብ ይሰራል እያሉ ነበር ለሰው የሚያስተዋውቁት። ይስቁበታል፣ ያላግጡበታል። ከ120 ዓመት በኋላ ግን የጥፋት ውሃ ሲመጣ እነዛ ሳቂዎቹ የኖህ ተዘባባቾች በኖህ ላይ የተላገዱት ሰዎች የጥፋት ውሃ በላቸው። አስቡት፣ ጭራሽ በዛ መርከብ ውስጥ ተባዕት አንስት እያደረጉ እንስሳትን መክተት ምን ይሉት? ኖህ ከእንስሳቱ ጋር ከቤተሰቦቹ ጋር ተረፈ። ኖህን ያተረፈው እምነቱ ብቻ ነው። ተወዳጆች፣ እምነት ማለት ስራ ነው። ላመነው እምነት 120 ዓመት ታገሰ፣ በጽናት መርከብ ሰራ። እኛ ላመነው እምነት ምን አደረግን? በትክክል እንኳን እንጾማለን፣ በትክክል ጸሎት እናደርጋለን። ስለዚህ እግዚአብሔርን ካመንነው እምነታችን በእውነተኛ ስራ መገለጥ አለበት። እምነታችንን በእውነተኛ ስራ እንገልጥ። አምላካችን እግዚአብሔር